ክብራትና ክብራን አድማጮቻችን እየተከታተላችሁ ያላችሁት ከዲናችን ሬዲዮ የሚተላለፍላችሁን ሳምንታዊውን የዕለተ ማክሰኞ ዝግጅታችንን ነው። በዛሬው ዝግጅታችንም ውብ ገጾች በተሰኘው መድረካችንም አትጨነቁ ከተሰኘው መጽሐፍ ላይ ከፍቅር ስለማገገም እናወራችኋለን። እስከ ዝግጅታችን ጫፍ ድረስ አብራችሁ እንድትቆዩ በአክብሮት በፍቅር መጋብዘው ወንድማችሁ አቡበከር ይርጋኒ። መልካም ቆይታ። በወንድና ሴት የመሳሳብና የመፈቃቀርን ገመድ ያበጀው አላህ ነው። ይህ መሳሳብ ሐላል በሆነ መልኩ መስተናገድ አለበት። አንድ ወጣት አይቶ አሊያም ሰምቶ አንዲትን ሴት ሊወድ ይችላል። በፍቅርም ይወድቅ ይሆናል። አንዲትም ሴት እንዲሁም። በእርግጥ ሴቶች በባህሪያቸው ስለማይናገሩ ጉዳቱ በእነርሱ ላይ ያይላል። ብቻ በዚህ ጊዜ መደረግ ያለበት ያቺን ሴት ወይንም ወንድ በሐላል መልኩ እንዴት ማግኘት እንደሚቻል ነው። ለተፋቀሩ ሰዎች ትልቁ መድኃኒት ጋብቻ ነው ተብለዋልና አንዳንዴ አንድን ሰው አፍቅረው ለማግኘት ቢያስቡ ላይሳካ ይችላል። እኛ ያላየነው ሰው ላያየን ይችላል። ያልወደደን ልንወድ እንችላለን። መፈጠራችንን እንኳን ከማያውቅ ሰው ፍቅር ይይዝናል። በዚህ ጊዜ ራሳችንን በሚገባ መቆጣጠር መቻል አለብን። ሊሆኑና ሊተገበሩ ስለሚችሉ ጉዳዮች ማስላት አለብን። በስሜት ሳይሆን ጊዜ ወስደን መመርመር ይኖርብናል። የሚሆን ከሆነ መሞከር፣ የማይሆን ከሆነ ደግሞ ከዚያ አጣብቀኝ የምንወጣበትን መንገድ ማፈላለግ ግድ ይለናል። አንዳንድ ጊዜ ህይወትን እንደ ፈረስ ጋሪ ጉዞ ፊት ለፊትና አንድ ብቻ ትሆንብናለች። እይታችን በአንድ ሰው ላይ ብቻ እንወስናለን። ወሬያችን ስለ አንድ ሰው ብቻ ይሆናል። ከዚያ ሰው ውጪ ዓለም ላይ ሌላ ሰው ያለ አይመስልንም። የዚህ አይነቱ አመለካከታችን መቀየር አለበት። አስበን ያላገኘነውን ሰው ያጣነው ለበጎ እንደሆነ ማሰብ አለብን። ማንኛውም ሰው ጠዋት ላይ ከተጻፈለት ሲሳይ ጋር ነው የሚኖረው። ፍቅርም ትዳርም ሲሳይ ናቸው። ሞክረን ነገሮች ካልተሳኩልን የአላህን ውሳኔ በጸጋ ስንቀበል ከዚያም አልሐምዱሊላህ ስንል ተከትሎ የሚመጣው ነገር ሁሉ ቀላል ይሆናል። እህት አለምዬ ህይወት አንድ አይደለችምና እንደ ዙለይኻ የሱፍን ብቻ አትበይ። ዘውትርም ስለ ዩሱፍ አትዘምሪ። ያለ እድሜሽ ታረጃለሽ፣ ያለ በሽታ ትወድቂያለሽ፣ የሰው መሳቂያም ትሆኛለሽ። ያሰብሽው ጉዳይ ካልተሳካ ፈጽሞ ሐዘን አታብዢ። አላህ የወደደውን የምትወጂ እንዲያደርግሽ ጥሩና በጎ ያለውን እሱ ራሱ እንዲመርጥልሽ እሱ በወደደው ቦታ እንዲያስቀምጥሽና እንዲያኖርሽ በዱዓ በርቺ። አላህ ባሰብሽውና ባላገኘሽው ሰው ምትክ የተሻለውን እንዲተካልሽ ዱዓ አድርጊ። ራሳችንን ካልተቆጣጠረን የፍቅር ነገር ከባድ ነው። ብዙውን ጊዜ የሚከሰተውም በመቀራረብ ነው። ስለሆነም ከአጉል አቀራረብ መጠንቀቅ ያስፈልጋል። የእስልምናን አስተምሮና ሥርዓቱን ልንከተል ይገባል። ፍቅር ያዘኝ ተረታሁ ብለሽ አትልፈስፈሽ። ጠንካራ አማኝ እንጂ ከንፈር የሚመጠጥላት ደካማ አትሁኝ። ደግሞም ነገሮች ሁሌም አሁን ባለሽበት መልኩ እንደማይቀጥሉም እርግጠኛ ሁኚ። ከባባድ ነገሮች ሁሉ አልፈው አንቺም ከሌላ ሰው ጋር ተጣምረሽ መለስ ብለሽ የድሮ ገጠመኞችሽን እንዴት እንዳለፍሽ ለልጆችሽ የምትተርኪበት ዘመን ይመጣል። ስለሆነም ከዚህ ቀደም የተሻገርሻቸውን ብዙ ፈተናዎች አስቢና ይሄኛውንም በቆራጥነት ተሻገሪ። ሁላችንም የሰው ልጆች በመጨረሻም ወደ ሰፊ ሜዳ የወጣነው በጠባብና አስጨናቂ ቀዳዳዎች ውስጥ አልፈን ነው። ነገሮች የቱን ያህል ቢያስጨንቁም ከብርታትና ትግል ውጭ አማራጭ የለሽም። ዱዓ ብቻ እንጂ ምን ቀረኝ ብለሽ ተሳስረሽ አትቀመጪ። ከዱዓ ውጭም በርካታ ነገሮች አሉሽ። ጤና አለሽ፣ ጥንካሬ አለሽ፣ ዕውቀት አለሽ፣ ወጣትነት አለሽ፣ ቤተሰብ አለሽ፣ ጥሩ ጓደኞች አሉሽ። ከዱዓ በተጨማሪ በእነኚህ ግለሰቦች ታገሽና ካለሽበት ሁኔታ ለመውጣት ተጣጣሪ። ነገሮችንም ለውጪ። እዚህ ላይ ሆነን ለምን የኡሙ ሰለማን ታሪክ አናውሳም? ያለሱ አልቻሉ ኡሙ ሰለማ እጅግ ከምትወደው ባለቤቷ አቡ ሰለማ በሞተባት ጊዜ
መልካም የትዳር አጋር በዚህ መልኩ በቤቱ ላይ የማይረሳ የትዝታ ፋናውን ጥሎ ያልፋል። ነቢዩም አላህ ከሱ የተሻለ ሰው ይተካልሽ ዘንድ ዱዓ አድርጊ አሏት። አቡ ሰለማን መልካምነት ሳይዘነጉ እሙ ሰለማ ተገረመች። ከአቡ ሰለማ የተሻለ ሰው ፈጽሞ የት ይገኝና ብላ አጉረመረመች። እሱ በእርግጥም ሁሉ ነገሯ ነበርና አሻግራ የማየት አቅም አልነበራትም። ዓለሜዋ የሚሉት አይነት የትዳር አጋር አላህ ይባርካት የባሏን መልካምነት አልዘነጋችም። እሙ ሰለማ ታሪኩ ትንሽ ዘለግ ይላል። እሷ ይህን ብትልም ሁሉ ነገር በእጁ የሆነው ጌታ አላህ ሱብሓነሁ ወተዓላ የምድራችንን ታላቅ ሰው መልእክተኛውን ሙሐመድ ሰለላሁ ዐለይሂ ወሰለምን እንኪ ብሎ ሽልማት። ከኔ ቤት ሁሌም የተሻለ ነገር አለና ይሄው ከሱ በላይ የሆነ ሰው ብሎ ውዱን ነብይ ጀባት። እሱ ግዳለው እንዴ ታዲያ? ለካስ ከአላህ ቤት የጠፋ ነገር የለም ብላ ተደመመች። እሙ ሰለማ በቀድሞ አቋሟና በአባባሏ በእርግጥ የተሳሳተች መሆኗን እያመነች ወዳጆቼ ከሱ ውጪ ተብሎ ሙጭጭ የሚባልበት አላህ ሱብሓነሁ ወተዓላ ብቻ ነው። ሁሌም ስለሱ ብቻ ሲወራ የማይሰለች አምላካችን ብቻ ነው። ያለሱማ ተብሎ የሚፎከርበት የፈጠረን ጌታ ብቻ ነው። ነገሮች፣ ሁኔታዎች፣ ሰዎች አማራጭ አላቸው። አማራጭ የሌለውና በሌላ የማይተኩት አላህ ሱብሓነሁ ወተዓላ ብቻ ነው። አሁን ብናምንም ባናምንም ከወደዱት ሰው ተለይቶ ያፈቀሩትን ሰው አጥቶ መኖር ይቻላል። አላህ ሱብሓነሁ ወተዓላ ጋር ተቆራርጦ ግን በፍጹም። ለዚህም ነው እስልምናችን ሰውን እንደ አላህ ሱብሓነሁ ወተዓላ አትቀድሱ የሚለን። ከመውደድም ወደ አምልኮ የሚጠጋልና ከፍቅርም ወደ ታላቅ ወንጀል ወደ ሽርክ የሚያደርስ ሞልቷልና። ሕይወትን ከአንድ ሰው ጋር ብቻ ማስተሳሰር ራስን በፍጡራን እጅ ላይ መጣል፣ እሷ ሲቆም መቆም፣ እሱ ሲሄድ መሄድ የለየለት ስንፍና ነው። በራስ ላይ አለመቻለን ማወጅ ነው፣ በገዛ እጅ መታሰርም ጭምር። እናንተ ያለሱ ያላችሁ ሁሉ በሐላል መንገድ አስቤው ጠብቄው ከዳኝ ረሳኝ ዞር ብሎ አላየኝ ብላችሁ ያለቀሳችሁ ሁሉ ነገሮች ባሰባችሁት መንገድ ድንገት ሲከሰቱ ሰማይ የተደፋባችሁ ያህል አትዘኑ። ግድለም ሐዘናችሁ ልክ አይለፍ፣ ክፉኛም አትደናግጡ። ከሕይወትም ሙሉ በሙሉ ተስፋ ቆርጣችሁ ብቸኝነትን አትምረጡ። ይህ በእርግጥም ትልቅ ስህተት ነው። በእርግጥ ካሰቡትና ከተመኙት ሰው ጋር መኖር መልካም ነው። ሆኖም ግን ነገሮች ከሆኑ በኋላ እሪታ ዋጋ የለውም። አማራጮች ባሉበት ሁኔታ ምርጫን አንድ ብቻ ማድረግ ትልቅ በደል ነው። እልፍ ሲሉ እልፍ ይገኛል። ነገም ሌላ ቀን መሆኑን ልብ ይሏል። አቡ ሰለማን የፈጠረ አምላክ ሙሐመድንም ፈጥሯል። እናም ዕድሜ ልክ ስለ አቡ ሰለማ ብቻ ለምን ባይሆን እስቲ አይናችንን በሰፊው በመክፈት ግራና ቀኙን እንመልከት። በሁሉም ነገራችን ውስጥ የአላህን ሱብሓነሁ ወተዓላ እገዛ እንፈልግ። የሱ ቤት ሙሉ ነውና ያለ ፍራቻን ጠይቅ። አላህ ሲጠይቁት ይወዳልና ከትንሽ እስከ ትልቁ ሁሉን ነገር ሳናፈር ከሱን ለምን። በሄዱ ነገሮች ላይ እናልቅስ፣ ባለፉ ነገሮች አንበሳጭ። የተሻለ ነገር ይዞ ለመምጣት ይሆናልና ይሄዱት በጎ እናስብ። የሰው ልጅ ወደ ውጪ የሚያወጣው ትንፋሽ ሐሳብና ጭንቀት ነው። ወደ ውስጥ የሚያስገባው ደግሞ ተስፋና መረጋጋትም ነው። ስለሆነም የወጣውን አለመመለስ፣ በገባው ነገር ራስን ማጠናከር ብልህነት ነው። ከአላህ ሱብሓነሁ ወተዓላ የሚመጣን ፈረጅ መጠባበቅ ኢባዳ ነው። በዚህ ስሜት ወደ አላህ ሱብሓነሁ ወተዓላ ከመመለስ በላይ ያመረቀዘ ቁስልን የሚያድን የለም። ዱዓችን ደግሞ ምክንያታዊ ቁም ነገር ያለው ይሁን። የተጎዳንና የተካደን ቢመስልን እንኳ መጎዳቴን አንተ ወይልኝ፣ ብቀልኝ፣ ተበቀልልኝ፣ የሱን ነገር ለአኺራ አታድርስ፣ አሁን አሳየኝ እንበል። የዛሬው ሰው ያሳዝናል። ዱዓ ሊደረግለት እንጂ ዱዓ ሊደረግበት የሚገባ አይመስልም። እሙ ሰለማ ረዲየላሁ አላህ የወደደላትን በመውደድ ነብዩ ሰለላሁ ዐለይሂ ወሰለም የነገሯትን ዱዓ አደረገችና የሰው ሁሉ የበላይ የሆነውን ሰው አላህ ሱብሓነሁ ወተዓላ ሰጣት። ታዲያ
ለኛስ ቢሆን ካለፈው የተሻለ ነገር አይሰጠንም ብለን ልናስብ እንችላለን? ወላሂ ይሰጠናል። አይኛ ነገር ጥሩ ነገር ሊወሰድብን እንደሚችል እናስባለን፣ ሲወሰድብንም እናለቅሳለን። ጥሩ ነገር ሊሰጠን እንደሚችልስ እንዴት ማሰብ አቃተን? አምላካችን ሱብሓነሁ ወተዓላን ይዘን እንኳን ከፍቅር ቁስል ከእናት ሞትም እናገግማለን ኢንሻአላህ። Allah